ልጆች ናቸው እዚህ የተፈስኩት ሲጀመር ታውቃላችሁ አይደል? እስካሁን ማችን ታልኩኝ እግዚአብሔር ልጆችም ልጅም ጎዳና ላይ ነበር የሚወጣው ማለት ነው። ሆነ ለመናገር እግዚአብሔር ነው ብላችሁና ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሰላማችሁ በዚህ ተተረፈ ይበልልኝ። ድምጤ ይሰማል ብዬ አስባለሁ። እንዴት አላችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ መጥቻለሁ። የምሬን ነው። አንዳንድ ጊዜ ሰዎች ስንባል በጣም ከባዶች ነን፣ ግን ውድ እህቶቼ እኔ እመኝላችሁ ማለት ነው፣ እግዚአብሔር ምስክሬ ነው። እግዚአብሔር በቃ እውነቴን ነው። እግዚአብሔር ወይም ጤናችሁን ይስጣችሁ። እንደኔ ደግሞ የአልጋ ቁራኛ ተማረክ ደግሞ የምሬ ነው ይግደላችሁ። እኔ እሱን ነው የምመኘው። ምክንያቱም እኔ ብዙ ስቃይ አይቻለሁ ማለት ነው። ቀዩ እየናፈቀኝ ገብቷችኋና፣ ቀዩ እየናፈቀኝ ብዙ ነገሮች አይቻለሁና እግዚአብሔር ምን ልበላችሁ፣ እግዚአብሔር እኔ አንዳንድ ጊዜ ምን አለ መሰላችሁ፣ እንደኔ ከሚያረጋችሁ እግዚአብሔር ይግደላችሁ፣ ይውሰዳችሁ በቃ። ምክንያቱም የማትጠቅሙት ከሆነ እግዚአብሔር ይውሰዳችሁ የምር። ምክንያቱም እኔ የማየውን ስቃይ አያሳያችሁ፣ እግዚአብሔርን የማየውን ስቃይ አያሳያችሁ። የምሬን ነው። ምክንያቱም ሰው እንዴት ነው በቃ ብዙ ነገሮች ታያላችሁ። የአልጋ ቁራኛ ስትሆኑ በጣም ብዙ ምንነት ሩጣችሁ ሳትጠግቡ፣ የምሬን ነው እግዚአብሔርን ሩጣችሁ ሳትጠግቡ፣ ይሄ በቃ አላማችሁን ታስተካክሉ፣ ድንገት በሆነ ነገር ተሰናክላችሁ የአልጋ ቁራኛ ስትሆኑ መቤቴን በጣም ነው በቃ ምን ልበላችሁ፣ ቀዩ እየናፈቃችሁ ውጩን ለማየት ቀዩ እየናፈቃችሁ በጣም ነው የሚሰማችሁ እና እኔ እንጃ